ባይዘው ይሄ ቪዲዮ እንደሚወርድ እርግጠኛ ነበርኩኝ። ይሄንን ቪዲዮ የምታዩ ሁሉ ያልሆነ ኮመንት እንዳሰጧት ወዳ አይደለም። አበሻ ይሄ ነው። በቃ ትዕግስት ያስተምራል። በልጇን የመጡት በተለያየ ምን አድርጋ እስኪ ንገሩኝ። ስሙ አሁን ምን እንደምትል ከፈጣሪ ጋር ሁሉን ያጣላቸዋል። ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገውን እኔ አውቃለሁ። ስሙ አበሻ የት እንደሚያደርሳቸው ስሙ። ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ። ካለበለዚያ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። አያችሁ አይደለ ልጅቷን ወዴት እንደመራቿት። እቺ እህታችን ምን አደረገች እስኪ? ስንት የሚራገጥ ስንት ባለጌ እያለ ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። ምንም ማድረግ አትችሉም። በቃ ሀቡም ብትሆኚ አሁን ጥፋት አጠፋሽ፣ በጣም ጥፋት አጠፋሽ። ከእግዚአብሔር ጋር ጭራሽ የሚያገናኝ ነገር አይኖረውም ነበረ ይሄ ነገር። ለምን ብትይ ሰው እንዲህ ያስታል። እኔ ኮመንት ላይ እንድታስገቢ ተብዬ ነበር እንድትወርጂ ነበር የፈለኩት። ለምን ገና ከዚህም በላይ ያደርጋል። ለፈጣሪ ታዩ ይህንን ህዝብ ትተሽ ሀቡ እኔ መመክርሽ ቀልጪ። ለምን 99 ስራ ሰርታ አንድ ጥፋት ብታጠፋ ይኸው ስንት ጉን ሚዲያ ላይ ግን እናታችሁን ምናችሁን የሚሳደበውን ግን አክብራችሁ ነው የምትሉ። በቃችሁ አቦ አስጠላችሁ። አሁንስ ምን ታርጋችሁ? እህታችሁ ናቸው። በቃ ካላስ አጠፋች አርሟት፣ በቃ አለቀ። ከዛ ውጭ ግን ልጇን እንደዚህ የልጅ ደረጃ ምናምን ምንድን ናችሁ ግን? ኧረ በስመ አብ እኔ እንጃ ምን እንደሚባል አላውቅም።